ባለስቲክ ሚሳኤሎች የኢራን ዋነኛ አደገኛ የጦር መሳሪያዎች ናቸው። በመቶ ወይም በሺህ ኪሎ ሜትር የሚገኝ ኢላማን መምታት የሚችሉ ከሻሃብ 3 እስከ አዲሱ ኢማድና ዳጃጅ ሼጂል ድረስ ኢራን አጎራባች ሀገሮቿና አሜሪካን ጨምሮ የሚፈሩት የጦር ኃይል አዘጋጅታለች። ሰላም የእሸት ሚዲያ ቤተሰቦች፣ በዚህ ቪዲዮ የኢራን ባለስቲክ ሚሳኤሎች ፕሮግራም የሚደርሱበት ርቀት፣ ትክክለኛነታቸውንና በጦርነት እንዴት ተጠቀመቻቸው የሚለውን እንመለከታለን። አንደኛ፣ ያሏት የትኞቹ ባለስቲክ ሚሳኤሎች ናቸው? በመጀመሪያ እንዴት ይሰራሉ የሚለውን እንመልከት። ሚሳኤሎቹ እንደ አውሮፕላን በራሪዎች ሳይሆኑ እንደ ህዋ ከተነጠቁ በኋላ ወደ ታሰበላቸው ኢላማ በመሬት ስበት አማካኝነት ይምዘገዘጋሉ። ኢራን ያላት የባለስቲክ ሚሳኤሎች በሶስት ልንከፍላቸው እንችላለን። የአጭር ርቀት ባለስቲክ ሚሳኤሎች፣ የመካከለኛ ርቀት ባለስቲክ ሚሳኤሎች እና የረዥም ርቀት ባለስቲክ ሚሳኤሎች። የአጭር ርቀት ከ300 እስከ 1000 ኪሎ ሜትር ያለን ኢላማ መምታት ሲችሉ ከዚህ ውስጥ ፋትህ 110 እንደ ምሳሌ መጥቀስ እንችላለን። መካከለኛ ርቀት የሚባሉት ከ1000 እስከ 3000 ኪሎ ሜትር ርቀት ያለን ኢላማ መምታት ይችላሉ። እዚህ ውስጥ ሻሃብ 3 እንደ ምሳሌ መጥቀስ ይቻላል። ረዥም ርቀት የሚባሉት ደግሞ ከ3000 ኪሎ ሜትር ርቀት ያለን አንድ ኢላማ መምታት ይችላሉ። የኢራን ሚሳኤሎች እስራኤልን፣ ሳውዲ አረቢያንና የአውሮፓ ክፍሎች ሊደርሱ ይችላሉ። ነገር ግን ትክክለኝነት ወይም አኩሬሳቸው ይለያያል። አንዳንዶቹ በጣም ትክክል ሲሆኑ፣ ሌሎቹ ደግሞ በኃይለኛ ፍንዳታ ላይ የተመሰረቱ ናቸው። ሁለተኛ፣ የኢራን ዋና ዋና ባለስቲክ ሚሳኤሎች። ኢራን ብዙ ባለስቲክ ሚሳኤሎችን አዘጋጅታለች። ነገር ግን በጣም አስፈላጊ የሚባሉትን በዝርዝር እንመለከታለን። አንደኛ፣ ፋትህ 110 ለአጭር ርቀት እስከ 300 ኪሎ ሜትር የሚያገለግል በጂፒኤስ የሚመራ ሲሆን ትክክለኝነት አለው። ሁለተኛ፣ ሻሃብ 3 መካከለኛ ርቀት ከ1300 ኪሎ ሜትር አካባቢ የሚመጣ በሰሜን ኮሪያ የተመሰረተ ሲሆን በቅርበት ያለውን የአሜሪካንና የእስራኤልን ቤዝ ሊደርስ ይችላል። ሶስተኛ፣ አማድ ወይም ሻሃብ 3 ተሻሽሎ ልንለው እንችላለን። መካከለኛ ርቀት ውስጥ የሚመደብ ሲሆን ይህ እስከ 1700 ኪሎ ሜትር ይወነጨፋል። አራተኛ፣ ሼጂል ጠንካራ ንጥረ ማዕድን ያለው ሲሆን ከ2000 ኪሎ ሜትር በላይ ይወነጨፋል። ይህም ማለት ደቡባዊ አውሮፓን ሊደርስ ይችላል። የኢራን ሚሳኤሎች በርካታ የጦር ራሶችን ሊያዝዟት እንደሚችሉ ብትናገርም ባለሙያዎች ትክክለኝነታቸው ላይ ጥያቄ ያነሳሉ። ሶስተኛ፣ የኢራን የሚሳኤል ጥቃት በእውነተኛ ጦርነቶች ላይ። ኢራን ለመጀመሪያ ጊዜ በ2017 በሶሪያ አይኤስ ላይ ባለስቲክ ሚሳኤሎችን ተጠቅማለች። በ2020 11 ሚሳኤሎችን ኢራቅ በሚገኘው የአሜሪካ ቤዝ ላይ ጥቃት ብታደርስም የሞተ ወታደር ግን የለም። በጥቃቱ ከ100 በላይ የሚሆኑ ወታደሮች የአእምሮ ጉዳት እንደገጠማቸው ተናግራለች። አራተኛ፣ ሊቋረጡ ይችላሉ ወይም በምን ይከሽፋሉ? ጥያቄው እነዚህ ሚሳኤሎች ሊቋረጡ ወይም ሊመከቱ ይችላሉ የሚል ሲሆን መልሱ የተወሳሰበ። በ2020 አሜሪካ ፓትሪዮት ሚሳኤሎች በተሰኘ መቃወሚያ አብዛኛዎችን እንደመከተቻቸው ትናገራለች። የእስራኤል አይረን ዶም ለአጭር ርቀት ሮኬቶች የተሰራ ነው። ሌላኛው የእስራኤል የዳዊት ወንጭፍ የተሰኘውና አሮ 3 ለመካከለኛና ረዥም ርቀት ስጋቶች የተዘጋጁ ናቸው። ነገር ግን የትኛውም ሲስተም 100% ውጤታማ ሊሆን አይችልም። ይህንን ከሰሞኑ በተቀሰቀሰው ጦርነት አረጋግጠናል። ቪዲዮውን ስላዩ እናመሰግናለን። ሰላም።